እንደኔ የቀረፋ ዳቦ የምትወዱ ከሆነ ይሄን ሲናመን ባይት መሞከር አለባችሁ። በጣም ነው የሚጣፍጠው። ሰላም አለይኩም፣ እንዴት ናችሁ? መጀመሪያ እቃችሁ ውስጥ አንድ ኩባያ ለብ ያለ ወተት ታደርጋላችሁ። 2 ማንኪያ ስኳር እንደየፍላጎታችሁ፣ 1 ማንኪያ እርሾና ትንሽዬ ጨው አድርጋችሁ እሷን ታደርሱታላችሁ። 1 እንቁላል ተጠቀሙ። እኔ እንቁላል ስለሌለኝ ግማሽ ኩባያ እርጎ ነው ያደረኩት። እንቁላል ካላችሁ ግን ተጠቀሙ። እንቁላል ግዴታ መኖር አለበት። 4 ኩባያ ፍርኖ ዱቄትና 2 ማንኪያ ዘይት አድርጌ እንደዚህ ልስልስ አድርጌ አቦካሁት። በደንብ እሽት አድርጋችሁ አብኩትና ላይ ዘይት ቀብታችሁ ለ40 ደቂቃ ለ1 ሰዓት ኩፍ አድርጉት። እስከዛ ድረስ ላይ ለምናፈስበት ኮንደንስድ ሚልኩን ለመስራት 1 ኩባያ ወተትና ከግማሽ ኩባያ ትንሽ ወረድ ያለ ስኳር፣ ቫኒላ ፈሳሹ ቢኖራችሁ በጣም ቆንጆ፣ ዱቄት ስላለኝ ዱቄት ያደረኩት እሱን እዚህ አዳርሳችሁ በአነስተኛ ሙቀት እሳት ላይ ጥዳችሁ እስኪወፍር ማንተክተክ ነው። ትንሽ ቀጠን ብሎም ከሳት ካወረዳችሁት ፍሪጅ ውስጥ ታስገቡት፣ በጣም ይወፍርላችኋል። እንደዛ ማድረግ ትችላላችሁ። እዚህ ጋር እንደ የምሰሩት መጠን ይለያያል። ስኳርና ቀረፋ ታደባልቃላችሁ። ሊጡም እንደዚህ ኩፍ ብሎ ከደረሰ በኋላ ፓትራችሁ ላይ በደንብ ዘይት ተቀባላችሁ እንዳይዝባችሁ። በትናንሽዬ የደበለላችሁ የገበታ ቅቤን ያዘጋጁት ዘይትን መጠቀም ትችላላችሁ። እሱ ላይ ያደረጋችሁ ስኳርና ቀረፋው ላይ ያድበለበላችሁ ፓትራችሁ ላይ መደርደር ነው። ስትጠቀልሉ አነስ አድርጋችሁ ጠቅልሉት። እንደዛ ነው የሚያምረው። በመሃል ደግሞ ትንሽ ክፍተት ተውለት። ኦቨን ውስጥ ከ25 እስከ 30 ደቂቃ አብስሉት። ሞክሩት።